ወይኔ 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 ሄርሜላ ወይኔ ሄርሜላ የኔ እናት እንዴት እንዳሳዘነችኝ ቤተሰብ ምን እንደገጠማት ምን እንደሆነችው እግዚአብሔርን በጣም ነው የምታዝኑት። መቤቴን ነው የምላችሁ ሄርሜላዬ ወይኔ ለዚህ ሁሉ ተጠያቂ አብርሽ ነው እግዚአብሔርን ለፍቅር ብላ የከፈለችው ዋጋ ነው እዚህ ያደረሳት እንደዚህ እንድትሆን ያደረጋት ሄርሜላ ወይኔ እናቴ እንዴት እንደሆነችው ሂዳ አስፓልት ላይ ነው መኪና ነው የገጫት። ወይኔ 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 እየበረረች ነው እኮ ወንድሟን ጥላ የሄደችው። ወይኔ እህቴ ነው ያለው ወንድምየው። መጨረሻ ላይ የሰማችሁትን ፓርት አይታችሁት ከሆነ ማርያምን አብርሽ ምን አለ መጀመሪያ ባትቀበላት፣ ምን አለ ለዚህ ድርጊት ባታደርሳት። ይህ ሁሉ የሆነ ባንተ እኮ ነው። ደውሉ፣ በእናታችሁ ደውሉ። ሜሪ ማርቲ እያለቀሰች ነው ያነሰችልኝ። ደውሉ በእናታችሁ ሁላችሁም ማለት ነው። አቤል ስልክ አያነሳልኝም። ማርቲ ደግሞ ስደውልላት እያለቀሰች ነው ያሉ፣ በጣም እያለቀሱ ነው ያሉ። ምን እንደተፈጠረ በእናታችሁ አጣሩ ቤተሰብ። ሄርሜላ የሆነ ነገር ሆናለች፣ ወይም መኪና ውስጥ ሄዳ ገብታለች፣ ወይም አስፓልት ላይ ሂዳ ራሷን ነው የከሰከሰችው። ከመርጓ ብሎ ድምፅ ተሰምቶ ወይኔ ሄቴ ሲል ወንድምየው ሰምታችሁታል አይደለም? ወጠኝ ከምሬንም ነግራችሁ እንዴት እንደጨነቀኝ ከምር በእናታችሁ በማርያም ደውላችሁ ማለት ነው። ደህና ናት ምን እንደሆነች ምን እንደገጠማት ደውላችሁ ፕሊዝ የምታውቁ ሰዎች ስልኬን አስቀምጥላችኋለሁ፣ ነገሩኝ ያለውን ነገር። ከምሬንም ነግራችሁ ማርቲ በጣም እያለቀሰች ነው ያለ፣ የሚጮህ ድምፅ ምናምን ውስጥ ላይ ያለችው ማለት ነው። እና እኔ እንጃ ምን እንደሆነ ምን እንደተፈጠረ ራሱ አላቅም። ከምሬንም ነግራችሁ በጣም ነው የምታሳዝነው። ወይኔ ቆይ ስልኳን ደውላልኝ የሚሰማውን ነገር የእሷን ድምፅ ሚዩት አድርገዋለሁ። የምን ድምፅ እንደሚሰማ ቆይ ላሰማችሁ። ቤተሰብ ማለት ነው እንግዲህ ደውዬላት ለማርቲ የተሰማኝን ድምፅ ላሰማችሁ። ሄርሜላ በከባድ ሁኔታ ተጎድታለች። ምን እንደተደረገች ብቻ ወይ አስፓልት ዳና የገበችው ብቻ የሆነ ድምፅ እንዴት እንደተሰማ ሰምታችሁታል አይደለ? ጎ ብሎ ወይኔ ሄቴ ሲሉ እየሮጡ ነው ሄዱ። መጨረሻ ያለውን ፓርት ስሙት። እንግዲህ ሄርሜላ እኔ ከምሬን የምነግራችሁ ሳለቅስ ቆይቼ እንደገና ስቶፕ አድርጌ ታጥቤ ምናምን እንደገና ነው ይሄን ቪዲዮ እንትን እያልኩላችሁ ያለው ማለት ነው። በጣም ነው የደነገጥኩት በጣም እና እህቲቱ ስደውልላት በጣም ነው ያለቀሰችው። የሚሰማኝ ድምፅ የሆነ የሆስፒታል እንትን አላሉ ደው የሚል የሆነ እንትን ተደርጎላችሁ ግሉኮስ ተደርጎላችሁ ምናምን በቃ ሆስፒታል ላይ ብቻ የሚሰማ ድምፅ አለ አይደለ? እንደዚህ አይነት ድምፅ ነው እየተሰማኛለና ሄርሜላ የሆነ ነገር ተጎድታለች። በቃ ማርያምን እምላችሁ እንዴት እንደ ጮኸ ሄዶ ጓ ሲል ነው ከምሬንም ነግራችሁ። ቆይ መጨረሻውን ላሰማችሁ ምን እንዳለ ማለት ነው። ከምር መጨረሻው በጣም ነው ያስደነገጠኝ። እኔ ሄርሜላ ምንድነው የሆነችው? ወይኔ ሄርሜላ ማርያምን ለቤተሰቦች ምን አለበት ኖሪ እንዴ? ለቤተሰቦች አትኖሪም እንዴ? አንቺ ባለ አንቺ ምንድነው አላማሽ? ማርያምን ለቤተሰቦች መኖር አለብሽ እኮ እንዴ። ገና አብርሽ ሄደ መጣ ብለሽ እንዴት እንደዚህ ትሆኛለሽ? ከምር እንደዚህ ትሆኛለሽ? ምን አስበሽ ነው እንደዚህ የምትሆኒው እንዴ? ብዙ ለመነች። ለምን ካሜራ ጀርባ አድርጋችሁ እንደዚህ ታደርጋላችሁ? ወይኔ የልጅቱን እንትን በቃ እንትን ትላላችሁ እንዴ?
በቃ ለልጅቱ ምንም ሪስፔክት የላችሁም። እንደዛ የሆነች ተረጋግታ ምን አለ ብታወራው። አብርሽ ደግሞ እንደዛ ወርቃ እንኳን እኔ እንጃ ምንም ደንዝዞ ዝም ነው ያላት። ምንም ሊያናግራት አልቻለም። ምንም ሊለ አልቻለም። ምናምን አያናግራትም። ምን አይላትም። ዝም ወርቃ እንኳን ቆሞ እንዴ ስታቅፈው እጁን እንደዚህ ያቁሙ ዝም። ምንድነው የሆነው ልጁ? በምንድነው የዚህ ያህል ሊታሰር የቻለው? ከምር በምንድነው እንደዚህ ሊሆን የቻለው? እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቅም። እኔ በጣም ነው የተሰማኝ። በጣም ከምላችሁ በላይ እግዚአብሔርን። ቆይ ሙላ ሰማችሁ ማርያምን። ከዚህ በላይም ሲጀመር መቆየቱ ሌላ ነገር ነው። እሷ እያወራች ያለችው እኮ ልክ አይደለም። ምን አድርጎ ነው የምትለኝ? ሰማችሁ አይደለ? እንዴት ጓ ብሎ ወይኔ እቴ ነው ያለው ወንድምየው ማለት ነውና ወይኔ ሄርሜላ ምንድነው የሆነችው? ምንድነው ያደረጓት? መድኃኒዓለም ወይኔ እኔ እንጃ እግዚአብሔርን አልቻልኩም።